ሰላም ሰላም ከመይ ተሓድሩ ከመይ ትውዕሉ ከመይ ተርፍዱ ከመይ ተምስዩ ከመቆፃፀራ ሰዓትኩም በብዘለኹም መኽፍለ ዓለም ጓዕ ዳሕን መጻኹም ናብ ትግርኛ እንግሊሽ ቻነል ጥቃት ከለኹም ከተለመደ ላይክ ኣይትረስዑ ሓደሽቲ ዝኾንኩም ሳብስክራይብ ግበሩ ተኽኢልኩም ሸር ግበሩ ርኢተኹም ካብ ኮሜንት ጸሓፉ እንዳበልኩ ናብ ትምህርትና ናቲና ሕተን መልስን ኢና ሎም መዓልቱ እንደለና ጥያቄና መልስ ኢና ንሪኢ ኩሉ ግዜ ሓደ ሰብ ክረክብ ከለና መሽምከ ኢና ንሓቶ ማለት እዩ። ሰላም ሰላም ብያለሁ። በመላ ለምትገኙ ኤርትራውያንና ኢትዮጵያውያን እንኳን ደህና መጣችሁ እያልኩ እንደተለመደ ማድረጋችሁ አትርሱ እያልኩ ወደ ትምህርቱ በቀጥታ እንገባለን ማለት ነው። ኦኬ ነምበር 1 ዋት ኢዝ ዮር ኔም እያለ ነው። ሁሉ ጊዜ አንድ ሰው ስናገኝ ስምህ ማን ልበል የምንምሎ ዋት ኢዝ ዮር ኔም እያለች ነው። ማይ ኔም ኢዝ ጆን እያላት ነው። ማይ ኔም ኢዝ ጆን ኤች አይነበብም እንጂ ላይ ጆን ዮሐንስ ማለት ነው። ኦኬ የሚቀጥለው ጥያቄ ሶሪ ሃው አር ዩ ከመይ ለኻ እንዴት ነህ? አም ፋይን ታንክ ዩ ደህና ነኝ አመሰግናለሁ ደሓነ ቀኒየለይ። ወር አር ዩ ፍሮም ከየት ነህ ካበይ ኢኻ ትብለላ። አም ፍሮም ኢንዲያ ካብ ህንዲ እየ ከኢንዲያ ነው ከህንድ ነው። ሃው ኦልድ አር ዩ ስንት ነው እድሜ? ተደጋጋሚ ነው። አም 20 ይርስ ኦልድ 20 ዓመቴ ነው 10 ዓመቴ እዩ እንዳበላዩ። ወዲዱ ምን ትሰራለህ እንታይ ትሰራህ? አም ስቱደንት ተማሪ ነው ማለት ነው ተማሃራይ ብላለሁ። አር ዩ ቢዚ ስራ በዝተዋል አሁን? የስ አም ቢዚ ያው ቢዚ ነኝ ስራ በዚህ እንለው ማለት ቢዚ። አር ዩ ፍሪ ነው አሁን ፍሪ ነህ? የስ አም ፍሪ ነው የስ አም ፍሪ ነው አሁን ነፃ ነኝ እያላት ነው። አር ዩ ሃፒ ደስ ብሎሃል ተሓጊስካ ኣለኻ? የስ አም ሃፒ ሃፒ መደሰት መሕጓስ ማለት ነው። አር ዩ ሳድ አዝነሃል? ኖ አይ አም ኖት ሳድ አላዘንኩም። ሳድ ማለት አር ዩ ታየርድ ደክሞሃል ደኺምካ ዲኻ ትብለላ። የስ አይ አም ታየርድ የስ አይ አም ታየርድ ኦፖዚት እየነገረን ነው ተቃራኒ እየነገረን ነው። ዋት ታይም ኢዝ ኢት ስንት ሰዓት ነው አሁን? ዋት ታይም ኢዝ ኢት ኢትስ 8 o'clock ሰዓት 8 ኮይኑ ብላላ 8 ሰዓት ነው። ወዚስ አንድ ነገር ተሪያላ ሓደ ነገር ተሪያላ ወዚስ ታይዝ ትብላላ። ዚስ ኢዝ ኤ ቡክ መጽሐፍ ነው መጽሐፍ ይዝ ትብላ ይብላሉ ማለት። ዋት ኢዝ ዛት ዛት አሁን እዚህ ላይ ዋት ኢዝ ዚስ ካለ አንድ ሰው አንድ ነገር አጠገብህ ካለ ዚስ እንለዋለን። ካንተ ራቅ ያለ ከሆነ ያመለከትን በእጃችን ዋት ኢዝ ዛት እንላለን ማለት ነው። ዚስ ዛት ልዩነቱ እዚህ ላይ ነው። ዚስ ካልን ያ ነገር ከኛ ጋር ነው ያለ ማለት ነው። ዛት ካልን ግን ከኛ ጋር ርቋል የምንጠይቀው ነገር ታይ ማለት እዩ። ዚስ እና ዛት ክንብል ከለና ዚስ ታይልና ምሳና ዘሎ ነገር ማለት እዩ ቀረባ። ዛት ታይልና ግን ካባና ፍልይ ዝበለ እንታይ እቲ ያኛው ምንድን ነው እያለ ነው ማለት ነው። ዛት ኢዝ ኤ ቸር ወንበር ነው ወንበሪ ትብላላ ይብላሉ። ሁ ኢዝ ሂ ማን ነው ያ እሱ ማን ነው? ሂ ኢዝ ማይ ፍሬንድ ጓደኛዬ ነው አርከዩ። ሁ ኢዝ ሺ ማነች እቺ ማነች? ሺ ኢዝ ማይ ሲስተር እህቴ ነች ሓብተይ ብላለሁ። ዌር ዱ ዩ ሊቭ የት ነው የምትኖረው? አበይ ትቕመጥ? አይ ሊቭ ኢን ዘ ሲቲ ከተማ ውስጥ ነው የምኖረው ኣብ ከተማ እየ ዝቕመጥ ዝነብር። ዱ ዩ ላይክ ዩር ሲቲ ያንተ ከተማ ትወደዋለህ? ፎቶ ዶ? የስ አይ ላይክ ማይ ሲቲ ወፎቶ አዎ ወደዋለሁ የኔ ከተማ። ዋት ኢዝ ዩር ሆቢ ምንድን ነው መሆን የምትፈልገው ወይ ደግሞ ምን ደስ ይልሃል? መጽሐፍ ማንበብ፣ መዋኘት፣ መጓዝ እንታይ ደስ ድብለካ? ኩዕሶ እግሪ፣ ቴሌቪዥን ወዘተ። ሆቢ ማለት እንደዛ ማለት ነው። ዝንባሌ ማለት እዩ ትግርኛ በአማርኛም ዝንባሌ ነው መሰለኝ። ሶ ማይ ሆቢ ኢዝ ሪዲንግ ቡክ መጽሐፍ ማንበብ። ዱ ዩ ላይክ ሪዲንግ መጽሐፍ ትወዳለህ? ማንበብ ትወዳለህ? ትፈቱ ኢኻ? የስ አይ ላይክ ሪዲንግ ወፈቱ አዎ ወደዋለሁ ማንበብ
ዱ ዩ ላይክ ራይቲንግ? ራይቲንግ መጽሐፍ ከትፈቱ ዶ? የስ አይ ላይክ ራይቲንግ። አዎ እወዳለሁ መጽሐፍ። ኦኬ ዱ ዩ ላይክ ሙዚክ? ሙዚቃስ ትፈቱ ዶ? ሙዚቃ ትወዳለህ? የስ አይ ላይክ ሙዚክ። አዎ እወዳለሁ። የስ አይ ላይክ ሙዚክ። ወፈቱ የሙዚቃ ዋት ሙዚክ ዱ ዩ ላይክ? ምን አይነት ሙዚቃ ትወዳለህ? እንት አይነት ሙዚቃ ትወዱ? አይ ላይክ ሶፍት ሙዚክ። ሶፍት ልስሉስ ሙዚቃ፣ ስላሳ ሙዚቃ ማይረብሽ። ዱ ዩ ላይክ ሲንጊንግ? መዘመር ትወዳለህ? መዘመር ትፈቱ ዶ? የስ አይ ላይክ ሲንጊንግ። ወፈቱ አዎ እወዳለሁ። አይ ላይክ ሲንጊንግ። ዱ ዩ ላይክ ዳንሲንግ? መደነስስ ትወዳለህ? ስዕስዕ ትፈቱ ዶ? ትደሊ ዶ? የስ አይ ላይክ ዳንሲንግ። አዎ እወዳለሁ። ወፈቱ ምህስዕሳዕ እብላለሁ። ዱ ዩ ላይክ ስፖርትስ? ስፖርት ክትፈቱ ዶ? ስፖርት ትወዳለህ? አዎ እወዳለሁ። የስ አይ ላይክ ስፖርትስ። ወፈቱ እብላለሁ። አዎ እወዳለሁ እያለ ነው። ዋት ስፖርት ዱ ዩ ላይክ? ምን አይነት ስፖርት ነው የምትወደው? ምን አይነት ስፖርት ትፈቱ? አይ ላይክ ፉትቦል፣ እግር ኳስ ነው የምወደው እያላት ነው። እግሪ ትፈቱ። ዱ ዩ ላይክ ትራቭሊንግ? መጓዝ ትወዳለህ? ካብ ሓደ ቦታ ናብ ካሊእ ቦታ። የስ አይ ላይክ ትራቭሊንግ። ከአንድ ቦታ ወደ ሌላ ቦታ መጓዝ ማለት ነው ትራቭሊንግ። ዱ ዩ ላይክ ሙቪስ? ፊልም ማለት ነው። የስ አይ ላይክ ሙቪስ። እወዳለሁ፣ ፊልም ማየት እወዳለሁ። ፈትዬ እብላለሁ። ሙቪስ ማለት ፊልምስ ማለት። ዱ ዩ ዎች ቲቪ? ቴሌቪዥን ታያለህ? ቴሌቪዥን ትርኢ ዶ? የስ አይ ዎች ቲቪ። አያለሁ። ቴሌቪዥን ዎች አደርጋለሁ። ዎች ምዕዛብ ማለት እዩ። ዋት ዱ ዩ ዎች? ምን ታያለህ? ቴሌቪዥን እንታይ ትርኢ? አይ ዎች ኒውስ። ኒውስ ማለት ዜና ማለት ዜና ትግርኛም በአማርኛ። ዱ ዩ ሃቭ ኤ ፋሚሊ? ስድራ ቤት አለህ? የስ አይ ሃቭ ኤ ፋሚሊ። አንድ ስድራ ቤት አለኝ። ቤተሰብ ማለት ነው። ሁ ኢዝ ኢን ዩር ፋሚሊ? ማን አለ በቤተሰብ? ኣብ ስድራኹም እንታይ ኣለዉ? ማይ ፓረንትስ ኤንድ ሚ። ፋዘር ኤንድ ማዘር ኤንድ ዩ። ንሱ ማለት ሰለስተ እም ማለት እዩ። ወንድም ወይ እህት የለውም ማለት ነው። ሁ ኢዝ ኢን ዩር ፋሚሊ? ማይ ፓረንትስ ኤንድ ሚ። ፓረንትስ ማለት ፋዘር ኤንድ ማዘር ማለት እዩ። ኦኬ ዱ ዩ ሃቭ ብራዘርስ? የስ ሶሪ አንዴ። ዱ ዩ ሃቭ ብራዘርስ አላት። የስ አይ ሃቭ ዋን ብራዘር። ቀደም ግን ከእነሱ ጋር አይኖርም ማለት ነው፣ ያ ወንድማቸው እንጂ ክንደና ኣብ ገዛናስ ኣቦይን ኣደይን እናትና አባት እኔና ያለው ግን ወንድም አለው ከእነሱ ጋር አይኖርም ማለት ነው። የስ አይ ሃቭ ዋን ብራዘር። አንድ ወንድ አለኝ። ሀዋ ያለኝ ወንድሜ ያለኝ አንድ እያለ ነው። ኦኬ ዱ ዩ ሃቭ ሲስተርስ? እህቶችሽ አለህ? ሓፍትኻ ከለዋ ኸ? የስ አይ ሃቭ ዋን ሲስተር። አሁንም ሲስተሩም አለችው ማለት ነው። ሓፍቶን አላተው ማለት እዩ። ዱ ዩ ሃቭ ፍሬንድስ? ጓደኞችሽ ኣዕሩኽ ከለዉ ኸ ዶ? የስ አይ ሃቭ ፍሬንድስ። አሉኝ ወለው ንዕሩኽተይ እንዳበለ እዩ። ሁ ኢዝ ዩር ቤስት ፍሬንድ? ማን ነው ያንተ ቤስት ፍሬንድ? ማን ነው? ማይ ቤስት ፍሬንድ ኢዝ አሊ። አሊ ነው የኔ ቤስት ፍሬንድ። ቤስት ማለት የበለጠ ጓደኛ። ዱ ዩ ላይክ ስኩል? ትምህርት ትወዳለህ? ትምህርት ቤት ትወዳለህ? ትፈቱ ዶ? የስ አይ ላይክ ስኩል። እወዳለሁ። ወፈቱ የትምህርት ቤት። ዱ ዩ ስታዲ ዴይሊ? በየቀኑ ታጠናለህ? መዓልታዊስ ተጽንዕ ዶ? የስ አይ ስታዲ ዴይሊ። መዓልታዊ የጽንዕዎ መዓልታዊ የጽንዐ። በየቀኑ አጠናለሁ እያላት ነው። የሚቀጥለው ጥያቄ ዱ ዩ ስፒክ እንግሊሽ? እንግሊዝኛ ታወራለህ? ትናገራለህ? እንግሊዝ ትዛረብ ዲኻ? የስ አይ ስፒክ እንግሊሽ ሊትል፣ ትንሽ ንእሽተይ። ሊትል ሊትል ማለት ትንሽ ማለት ነው፣ እሽተይ ማለት። ዱ ዩ ዋንት ቱ ለርን ሞር? ብዙ ለመማር ትፈልጋለህ? ሞር ማለት ብዙ ማለት ትንሽ ያውቃለሁ ብሏል አይደል? ንእሽተይ ይፈልጥ የሚችለው ብዙ ለመማር ትፈልጋለህ? ዋንት ታደርጋለህ? የስ አይ ዋንት ቱ ለርን ሞር እያለት ነው። ብዙ ለመማር እወዳለሁ እፈልጋለሁ እያለ ነው። የሚቀጥለው
ዋት ኢዝ ዩር ፌቨራይት ከለር? የምትወደው ከለር ምንድን ነው? ከለር ፌቨራይት እች ቃል ሁል ጊዜ ነው የምትደጋገመው። ከሁሉም ከለር አለ ብዙ 7 8 10 የሚሆን ከለር አለ። በጣም የምትወደው ከለር የአንተ ፌቨራይት ነው ማለት ነው። ብዙ ዓይነት ከለር አለው። ካብቶም ትፈትዎም ካብቶም ከለራት ሓደ ኣብሊፅካ ትፈትዎ ናትካ ፌቨራይቲ ማለት እዩ። ፌቨራይት ስለዚ እንታይ ናትካ ፌቨራይት ከለር ትብለላ። ማይ ፌቨራይት ከለር ኢዝ ብሉ። ብሉ ነው እያላት ነው። የእናንተስ? ሰማያዊ ከለር ነው የሚወደው ልዩ ማለት ነው። ዋት ኢዝ ዩር ፌቨራይት ፉድ? የምትወደው ምግብስ? ትፈትዎ ምግብ ከእንታይ? ማይ ፌቨራይት ፉድ ኢዝ ራይስ። ሩዝ የምወደው ሩዝ ይድፈቱ ማለት እዩ። ዱ ዩ ላይክ ፍሩት? ፍሩት ማለት ኣትክልቲ ማለት እዩ። ኣሕምልቲ ዘይኮነስ ኣትክልቲ ከም በዓል ፍረታት ማለት እዩ። የስ ኣይ ላይክ ፍሩት። ፍሩት ማለት ብርቱካን፣ ባናና፣ ሙዝ ወዘተ እነዚህ ምን ይባላሉ? ፍሩት። ሌሎቹ እነ ሳላት ወዘተ ደግሞ ምን ይባላሉ? ቬጂቴብልስ። በቀደም ተምረነው ነበር። የስ አይ ላይክ ፍሩት እያለ ነው። አንድ ጥያቄ እንጨምርና ይበቃናል። አዎ ይሄኛው ደግሞ ዱ ዩ ላይክ ቬጂቴብልስ። ይሄ ደግሞ አትክልት ኣሕምልቲ ብትግርኛ ከም በዓል ድንሽ፣ ኮሚደረ፣ ካቡቺኖ ወዘተ ሳላጣ እዚኣቶም ኩሎም ቬጂቴብልስ ይባሃሉ። በዓል ብኣራንሺ፣ ባናና፣ ፓፓያ ወዘተ ከዓ ፍሩትስ ይባሉ። ስለዚ ዱ ዩ ላይክ ቬጂቴብልስ? የስ አይ ላይክ ቬጂቴብልስ። ስለዚህ ቬጂቴብልስም ይወዳል ፍሩትም ይወዳል ማለት ነው። ሶ ዛትስ ኦል ፎር ቱዴይ። ኢፍ ዩ ሃቭ ኤኒ ኩዌስችን ኦር ሰጀሽን ዩ አር ዌልካም። ካብዚኣ ክንቅፅል ኢና ቀፃሊ ካብዚኣ ትምህርቲ እዚኣ እንቀጥላለን። ከዚህ ጥያቄ በኋላ እንቀጥላለን ሌላ ቀን። ለዛሬ እዚህ ጋር የበቃን ነው፣ እንዳይረዝምባችሁ እያልኩ እንደተለመደ ማድረጋችሁን አትርሱ። ከምተለመደ ምግባርኩም አይትረስዑ። ላይክ፣ ሼር፣ ኮሜንት ግበሩ። ስናዩ መልካሙ ተመኘሁላችሁ። በያላችሁበት ክፍለ ዓለም እንደ ሰዓታችሁ አቆጣጠር ደህና ሁኑልኝ ማለት ነው። አመሰግናለሁ። ባይ ባይ።